ሰላም ተማሪዎች እንዴት ናችሁ? ሳምንቱ እንዴት አለፈ? ሳሙኤል ነኝ ከቢኤም ቨርቹዋል አካዳሚ። ዛሬ በአዲስ ኢንትረስቲንግ በሆነ ሌሰን መጥቻለሁ። ስለ ኤሌክትሮማግኔቲዝም ነው በዛሬው ሌሰን የምናየው። በኤሌክትሮማግኔቲዝም ውስጥ ደግሞ የምናያቸው ቶፒኮች አሉ። የመጀመሪያው ቶፒክ ማግኔትስ ኤንድ ማግኔቲክ ፊልድ ይላል። ማግኔት ምንድን ነው፣ ማግኔቲክ ፊልድስ ምንድን ነው የሚለውን ነገር በደንብ አድርገን ዲስከስ እያደረግን እናያለን። በመቀጠል ስለ ማግኔቲክ ፊልድ ላይን እና በከረንት እና በማግኔቲክ ፊልድ መካከል ስላለው ሪሌሽንሺፕ በደንብ አድርገን እናያለን ማለት ነው። አት ዘ ኢንድ ኦፍ ዲስ ሌሰን ይሄንን ሌሰን ስንጨርስ እንድታውቁ የምፈልጋቸው ሜን ፖይንቶች አሉ። ኦብጀክቲቫችን ማለት ነው፣ የዛሬው ሌሰን ኦብጀክቲቫችን ምንድን ነው? ስለ ማግኔት እና ማግኔቲክ ፊልድ ማወቅና በደንብ ዲስክራይብ ማድረግ እንዲሁም ደግሞ በኤሌክትሪክ ፊልድ እና በማግኔቲክ ፊልድ መካከል ያለውን ሪሌሽንሺፕ ዲፍረንሳቸውን፣ ሲሚላሪቲያቸውን እነዚህን በደንብ አድርጎ ማወቅ ስትጠየቁም ደግሞ ኮንፊደንትሊ መመለስ መቻል አለባችሁ ማለት ነው። ሌላው ስለ ከረንት እና በማግኔቲዝም መካከል ያለው ሪሌሽንሺፕ ምን ይመስላል የሚለውን በደንብ አድርጎ ማወቅ ዲስክራይብ ማድረግ ይጠበቅባቸዋል። ሌላው አምፒር ስሎ ነው። አምፒር ስሎ በጣም ኢምፖርታንት የሆነ ቶፒክ ነው። ይሄንን በደንብ አድርጋችሁ ማወቅ፣ ስቴት አድርጉ ስትባሉ በደንብ ስቴት ማድረግ ይጠበቅባቸዋል። አምፒር ሎውን ደግሞ ተጠቅመን ዴራይቭ የምናደርጋቸው ፎርሙላዎች አሉ። እነሱንም ማወቅና ዴራይቭ ማድረግ መቻል አለባችሁ ማለት ነው። ስለዚህ ወደ ኢንትሮዳክሽን እንሂድ። ኢንትሮዳክሽናችንን ከማየታችን በፊት መጀመሪያ እስቲ ብሬን ስቶርሚንግ ኩዌሽን እንዲሆን እንዲያነቃቃችሁ ሁለት ቆንጆ ጥያቄዎችን አዘጋጅላችኋለሁ። ጥያቄዎቹን እንይ። ሶ የመጀመሪያው ጥያቄ ሃው መኒ ፎርስስ ዱ ዩ ኖው ኢን ኔቸር ይላል። ቀጥሎ ደግሞ ሃው ዳዝ ኢኤም ፎርስ አራይዝ። ኢኤም ማለት ኤሌክትሮማግኔቲክ ማለት ነው። ስለዚህ መልሶቹ ምን ይመስላችኋል ተማሪዎች? እስቲ ቪዲዮን ፖዝ አድርጉና ለራሳችሁ ለመመለስ ሞክሩ። ኦኬ መልሳችኋል ብዬ ተስፋ አደርጋለሁ። ሶ የመጀመሪያው ጥያቄ ሃው መኒ ፎርስስ ዱ ዩ ኖው ኢን ኔቸር ይላል። በተፈጥሮ ምን ያህል ፎርሶችን ታውቃላችሁ? ዊ ነው ፎርሶችን ክላሲፋይ የምናደርግበት የራሱ ክላሲፊኬሽን አለ። እነሱ ምንድን ናቸው እያላችሁ ነው። ሶ 4 አይነት ፈንዳሜንታል ፎርሶች አሉ ካላችሁ ትክክል ናችሁ ማለት ነው። እነዚህ 4ቱ ፈንዳሜንታል ፎርሶች ምንድን ናቸው? ከበጣም ስሞለስት ወይም ደግሞ በጣም ቤዚክ ከሆነው ስንነሳ ስትሮንግ ኒውክሊየር ፎርስ የሚባለውን እናገኛለን። ስትሮንግ ኒውክሊየር ፎርስ አንዱ ከ4 ውስጥ አንዱ ፈንዳሜንታል የሚባል ፎርስ ነው ማለት ነው። ሁለተኛው ዊክ ኒውክሊየር ፎርስ የምንለው ነው፣ ዊክ ኒውክሊየር ፎርስ። ሶስተኛው ደግሞ ኤሌክትሮማግኔቲክ ፎርስ የምንለው ነው፣ በዛሬው ዕለት የምናየው የፊልድ የፎርስ አይነት ማለት ነው። በመቀጠል ግራቪቴሽናል ፎርስ የምንለው ብዙ ጊዜ የምንሰማውና ኤክስፔሪንስ የምናደርገው የፎርስ አይነት ነው ማለት ነው። እነዚህ 4ቱም ፎርሶች አፕሊኬብል የሚሆኑበት ወይም ዶሚናንት የሚሆኑበት የራሳቸው ዶሜን አላቸው። ለምሳሌ ስትሮንግ ኒውክሊየር ፎርስን ካየን ስትሮንግ ኒውክሊየር ፎርስ በጣም ዶሚናንት የሚሆነው አተሞች ውስጥ ነው፣ ስፔሲፊካሊ ደግሞ ኒውክሊየስ ውስጥ ማለት ነው። ስትሮንግ ኒውክሊየር ፎርስ ማለት ያው ከኬሚስትሪ ሌሰናችሁ ታውቃላችሁ ብዬ አስባለሁ። በአንድ አተም ውስጥ ኒውትሮን እና ፕሮቶን የሚባሉ ሰብ አቶሚክ ፓርቲክሎች እንደሚገኙ ታውቃላችሁ። ኒውክሊየስ የምንለው የሁለቱ ሰብ አቶሚክ ፓርቲክሎች ኮምቢኔሽን ነው። ሶ ፕሮቶኖች እንደምናውቀው ፖዘቲቭ ቻርጅ ናቸው። ሶ ፖዘቲቭ ቻርጅ ደግሞ እርስ በርሳቸው ሪፔል ይደራረጋሉ። በአንድ ኒውክሊየስ ውስጥ ደግሞ አንዳንዴ በጣም ሄቪ በሆኑ ኤሌመንቶች ውስጥ ለምሳሌ እንደነ ቢስመዝ፣ አይረን በመሳሰሉት አተሞች ውስጥ ከፍተኛ የሆነ የፕሮቶን መጠን አለ እና በጣም ብዙ ፕሮቶኖች ደግሞ በጣም ስሞል ስፔስ ውስጥ በሚገኙበት ጊዜ ከፍተኛ ሪፐልሽን ፎርስ አላቸው። ይሄ ሪፐልሽን ፎርስ እርስ በርሳቸው እንዲገፋፉና ኒውክሊየሱ እንዲፈርስ ወይም ደግሞ አንስቴብል ሆኖ ዲስትሮይ እንዲሆን የሚያደርገው ሪፐልሲቭ ፎርስ ነው። ስለዚህ ይሄንን ሪፐልሲቭ ፎርስ ሬዚስት አድርጎ አተሙ ኒውክሊየሱን ስቴብል አድርጎ እንዲቀጥል የሚያደርግ ኒውትሮኖችንና ፕሮቶኖችን ባይንድ አድርጎ ኒውክሊየስ ውስጥ እንዲቀመጡ የሚያደርገው ፎርስ ስትሮንግ ኒውክሊየር ፎርስ እንለዋለን። ሌላው ዊክ ኒውክሊየር ፎርስ ነው። ይሄ ደግሞ በራዲዮ አክቲቪቲው ላይ የምናገኘው የፎርስ አይነት ነው። በጣም ሄቪ የሆኑ አተሞች አንስቴብል ስለሆኑ ብሬክ ያደርጋሉ ወይም ኒውክሊየሳቸው ስፕሊት አድርጎ ስሞለር ወደሆኑ ሞር ስቴብል ወደሆኑ አተሞች ይቀየራል ማለት ነው። በዚህ ጊዜ አተሙ ፊዥን ሪያክሽን እንዲያደርግ ስፕሊት እንዲያደርግ ፋሲሊቴት የሚያደርገው ፎርስ ዊክ ኒውክሊየር ፎርስ እንለዋለን።
በመቀጠል ኤሌክትሮማግኔቲክ ፎርስ የምንለው ነው። ይሄ ኤሌክትሪክ እና ማግኔቲክ ፎርስን አንድ ላይ ያጣመረ ፎርስ ነው። ይሄ ደግሞ በቻርጅድ ፓርቲክሎች መካከል የሚከሰት ነው። አራተኛው ደግሞ ግራቪቴሽናል ፎርስ የምንለው ነው። በማሶች መካከል የሚኖር በጣም ኢምፖርታንት የሆነ ፎርስ ነው። ይሄ ፎርስ በጣም ዶሚነንት የሚሆነው በላርጅ ስኬል ነው። ላይክ በፕላኔታሪ፣ በሶላር ሲስተም፣ በጋላክቲክ ስኬል ከፍተኛ የሆነ ስትሬንግዝ ያለው ኢፌክት ያለው ፎርስ ነው ማለት ነው። ሁለተኛው ጥያቄ ሃው ዳዝ ኤም ፎርስ አራይዝ ነው የሚለው። ኤሌክትሮማግኔቲክ ፎርስ እንዴት ነው የሚከሰተው ነው የሚለው። ይህንን ኤሌክትሮማግኔቲዝም ኢንትሮዳክሽን ላይ በደንብ የምናየው ይሆናል። ሶ ኤሌክትሮማግኔቲዝምን ስናይ የምንነሳው ከስቴሽነሪ ቻርጅ ነው። ስቴሽነሪ ቻርጅ አለን ብለን አስዩም እናድርግ። ያ ቻርጅ ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል። ብቻ ስቴሽነሪ ነው፣ ሚኒንግ ቬሎሲቲው ዜሮ ነው፣ እየተንቀሳቀሰ አይደለም ማለት ነው። ሶ ይሄ ስቴሽነሪ የሆነ ቻርጅ ፕሮዲውስ የሚያደርገው ምን አለ? ፊልድ አለ። ይህን ፊልድ ኤሌክትሪክ ፊልድ እንለዋለን። ኤሌክትሪክ ፊልድ በቻርጁ ዙሪያ ያለ ፊልድ ነው። በዚህ ፊልድ ውስጥ ደግሞ የምናገኘው ፎርስ ኤሌክትሪክ ፎርስ እንለዋለን። ሶ ሌላ ቻርጅድ የሆነ ኦብጀክት እዚህ ፊልድ ውስጥ ብታስገቡ ዲፔንዲንግ ኦን ዘ ታይፕ ኦፍ ዘ ቻርጅ አይዘር ሪፔል ይሆናል ወይ አትራክት ይሆናል ማለት ነው። ቀጥሎ ደግሞ ይህንን ስቴሽነሪ ቻርጅ ብናንቀሳቀሰው ምን ይፈጠራል የሚለውን ስንመለከት ያ ቻርጅድ የሆነ ፓርቲክል ሙቭ ማድረግ በሚጀምርበት ጊዜ ምን ይፈጥራል? ከረንት ይፈጥራል። ቤዚካሊ ከረንት ማለት ሙቪንግ ቻርጆች ናቸው። ሰው ሲንግል ኤሌክትሮን ሙቭ ሲያደርግ ከረንት ፕሮዲውስ ያደርጋል። ከረንት ደግሞ ካለን ስፔሲፊካሊ ደግሞ ስቲዲ ከረንት ደግሞ ካለን ማግኔቲክ ፊልድ ይኖረናል። ሶ ቻርጅድ የሆነ ፓርቲክል አይዘር ፕሮቶን ኦር ኒውትሮን በሚንቀሳቀስበት ጊዜ ምን ፕሮዲውስ ያደርጋል? ማግኔቲክ ፊልድ ፕሮዲውስ ያደርጋል። ይሄ ደግሞ ሙቭ እያደረገ ያለው ፓርቲክል ወይም ቻርጅድ ፓርቲክል አክሰለሬት ደግሞ ቢያደርግ ምን ይፈጠራል? አክሰለሬት ደግሞ ቢያደርግ ምን ይፈጠራል? ኤሌክትሮማግኔቲክ ራዲዬሽን ወይም ኤሌክትሮማግኔቲክ ዌቭ የምንለው ፕሮዲውስ ያደርጋል አክሰለሬት ሲያደርግ ወይም ቫይብሬት በሚያደርግበት ጊዜ። ስለዚህ ሶስት ሲቹዌሽኖች አሉን ማለት ነው። የመጀመሪያው ኤሌክትሪክ ቻርጁ ስቴሽነሪ ሲሆን በሚቆምበት ጊዜ ምን ፕሮዲውስ ያደርጋል ብያቸዋለሁ? ኤሌክትሪክ ፊልድ፣ ኤሌክትሪክ ፎርስ። መንቀሳቀስ ደግሞ ሲጀምር ኮንስታንት በሆነ ቬሎሲቲ መንቀሳቀስ ደግሞ ሲጀምር ምን ክሬት ያደርጋል? ማግኔቲክ ፊልድ ክሬት ያደርጋል። አክሰለሬት ደግሞ ሲያደርግ ወይም ቫይብሬት ደግሞ በሚያደርግበት ጊዜ ደግሞ ኤሌክትሮማግኔቲክ ራዲዬሽን ወይም ኤሌክትሮማግኔቲክ ዌቭን ክሬት ያደርጋል። ኤሌክትሮማግኔቲክ ዌቭ የምንላቸው ትራቭሊንግ ዌቮች ናቸው፣ ሙቭ የሚያደርጉ ዌቮች ናቸው። ለምሳሌ ራዲዮ ዌቭ፣ ላይት፣ ጋማሬ፣ ኤክስሬ እነዚህ ሁሉ ኤሌክትሮማግኔቲክ ራዲዬሽን እንላቸዋለን ማለት ነው። ሶ ኤሌክትሮማግኔቲክ ፎርስ እንዴት አራይዝ ያደርጋል የሚለው ጥያቄ በዚህ መልኩ ተመልሷል ብዬ አስባለሁ። ኤሌክትሮማግኔቲክ ፎርስ አራይዝ የሚያደርገው መቼ ነው ማለት ነው? ቻርጅድ የሆኑ ፓርቲክሎች ስቴሽነሪ ሲሆኑ ወይም ከረንት ሲፈጥሩ ኤሌክትሪክና ማግኔቲክ ፎርስን ክሬኤት ስለሚያደርጉ ኤሌክትሮማግኔቲክ ፎርስ በዚህ መልኩ ክሬኤት ይሆናል ማለት ነው። ስለዚህ ተማሪዎች እዚህ ለሰን ላይ ነበረን ቆይታ ይሄን ይመስል ነበረ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቢኤም ቨርቹዋል አካዳሚ የምን ጊዜም ተቀዳሚ ምርጫችሁ እንዲሆን እያሳሰብኩ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እስከሚቀጥለው ሌሰን ድረስ መልካም ቆይታ ይሆንላችሁ።